ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 15 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ የምንዛሬ ዋጋ ተመን ከጥቁር ገበያ 15 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ ሼር በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር በ189 ብር ከ61 ሳንቲም እየተመነዘረ ይገኛል። አሜሪካን ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ወጋገን ባንክ ነው። ለአንድ አሜሪካ ዶላር በ154 ብር ከ60 ሳንቲም ገዝቶ በ157 ብር ከ69 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ አሜሪካ ዶላር በ153 ብር ከ12 ሳንቲም ገዝቶ 156 ብር ከ18 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ አሜሪካ ዶላር በ176 ብር ከ25 ሳንቲም ገዝቶ 179 ብር ከ77 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ዩሮን ነው። አንዱን ዩሮ በጥቁር ገበያ በ221 ብር ከ98 ሳንቲም እየተመነዘረ ይገኛል። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። አንዱን ዩሮ በ184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ በ179 ብር ከ53 ሳንቲም ገዝቶ 183 ብር ከ12 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች አንዱን ዩሮ በ200 ብር ከ63 ሳንቲም ገዝቶ በ204 ብር ከ64 ሳንቲም እየሸጠ ይገኛል። ቀጥለን የምናየው ፓውንድ ስተርሊንግ ነው። አንዱን ፓውንድ ስተርሊንግ በጥቁር ገበያ 255 ብር ከ91 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ47 ሳንቲም ገዝቶ በ213 ብር ከ66 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ፓውንድ ስተርሊንግ በ202 ብር ከ79 ሳንቲም ገዝቶ 206 ብር ከ85 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች አንዱን ፓውንድ 230 ብር ገዝተው 234 ብር ከ60 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው ስዊስ ፍራንክ ነው። አንዱን ስዊስ ፍራንክ በጥቁር ገበያ 241 ብር ከ64 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ73 ሳንቲም ገዝቶ 202 ብር ከ71 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ስዊስ ፍራንክ በ192 ብር ከ02 ሳንቲም ገዝቶ 195 ብር ከ87 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንዱን ስዊስ ፍራንክ በ214 ብር ከ25 ሳንቲም ገዝተው 218 ብር ከ54 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ በ138 ብር ከ72 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። በ112 ብር ከ46 ሳንቲም ገዝቶ 114 ብር ከ71 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ109 ብር ከ97 ሳንቲም ገዝቶ 112 ብር ከ16 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች አንዱን ካናዳ ዶላር በ117 ብር ከ07 ሳንቲም ገዝተው 119 ብር ከ41 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው አውስትራሊያ ዶላር ነው። አንዱን የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ65 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ107 ብር ከ42 ሳንቲም ገዝቶ 109 ብር ከ57 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ግሎባል ባንክ ነው። 109 ብር ከ94 ሳንቲም ገዝቶ 112 ብር ከ14 ሳንቲም እየሸጠ ይገኛል። ቀጥለው የምናየው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ76 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ01 ሳንቲም ገዝቶ 22 ብር ከ45 ሳንቲም እየሸጠ ይገኛል። ቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስንቄ ባንክ ነው። አንዱን ቻይና ዩዋን 24 ብር ከ43 ሳንቲም ገዝቶ 24 ብር ከ92 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ኩዌት ዲናር ነው። አንዱን ኩዌት ዲናር በጥቁር ገበያ 616 ብር ከ45 ሳንቲም እየተመነዘረ ይገኛል። የኩዌት ዲናር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ግሎባል ባንክ ነው። 502 ብር ከ74 ሳንቲም ገዝቶ
5.12 ከ80 ሳንቲም እየተሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ኩዌት ዲናር 490 ብር ከ45 ሳንቲም ገዝቶ 500 ከ26 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃምን ነው። አንዱን ድርሃም በጥቁር ገበያ 51 ብር ከ62 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ25 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ41 ብር ከ68 ሳንቲም ገዝቶ 42 ብር ከ52 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ስዑድ ሪያል ነው። አንዱን ስዑድ ሪያል በጥቁር ገበያ 50 ብር ከ54 ሳንቲም እየተመነዘረ ይገኛል። ስዑድ ሪያል በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። በ44 ብር ከ79 ሳንቲም ገዝቶ በ45 ብር ከ69 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል በ40 ብር ከ82 ሳንቲም ገዝቶ 41 ብር ከ64 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 492 ብር ከ92 ሳንቲም እየተመነዘረ ይገኛል። ጆርዳን ዲናርን በጥቁር ገበያ 267 ብር ከ38 ሳንቲም እየተመነዘረ ይገኛል። ባህሬን ዲናር 502 ብር ከ42 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናየው እስራኤል ሽክል ነው። አንዱን እስራኤል ሽክል በጥቁር ገበያ 63 ብር ከ02 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይሄን ይመስል ነበር። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።